ልጆቻችሁ ከፍ አድርጉና ሳለ መድኃኔዓለም በዙፋኑ ላይ በቀኝም በግራም ሰላም አይደሎይ በቀኝም በግራም ሰላም አይደሎይ እግዚአብሔር ይመስገን እፎይ ብያለሁኝ በሀገሪቱ ላይ ተዘልያለሁኝ በሀገሪቱ ላይ ተዘልያለሁኝ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን ደህና የሆነ ሳለ ወይ እልልታ የሚያበዛ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር እልልታ ጭብጨባ ለኢየሱስ ከዚህ በላይ እልል ማለት የሚችል ሳለው ለጌታ ሃሌሉያ ያከበረን ጌታ ይባረክ ሃሌሉያ በሽብሸባ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን ፈገግ በሉና ደስ እያላችሁ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ደህና ነኝ እግዚአብሔር እልልታ ለኢየሱስ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር አዎ እግዚአብሔር ይመስገን እግዚአብሔር ዝቅ በሉና የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እርሱ ነው ተራኪው እኔ ነኝ ደራሲው እርሱ ነው ተራኪው የመጨረሻውን ምዕራፉ ሳነበው ደህና ነህ ብሎኛል ደህና ነኝ እላለሁ እልልታ የሚያሰማ ሳለ ደህና ነኝ እግዚአብሔር ይመስገን ይሁን ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን እጆቻችሁን ያንሱና ድገሙና የሕይወቴን መጽሐፍ የጻፈው እግዚአብሔር ደራሲው እርሱ ነው ተራኪው እኔ ነኝ ደራሲው እርሱ ነው በሉት የመጨረሻ ምዕራፉ ሳነበው ደህና ነህ ብሎኛል ደህና ነኝ እላለሁ እልልታ የሚያበዛ ሳለው ደህና ነኝ እግዚአብሔር ይመስገን በጭብጨባ ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር እግዚአብሔር ይመስገን እጆቻችሁን አንሱና እግዚአብሔር አምላኬ ደህንነት ሆነልኝ እግዚአብሔር አምላኬ ጸጥታ ሆነልኝ እግዚአብሔር አምላኬ እፎይታ ሆነልኝ እግዚአብሔር አምላኬ ሰላሜ ሆነልኝ እግዚአብሔር አምላኬ ደህንነት ሆነልኝ እግዚአብሔር አምላኬ እረፍቴ ሆነልኝ እግዚአብሔር አምላኬ አለኝታ ሆነልኝ እግዚአብሔር አምላኬ ስለዚህ በሽብሸባ እንደዚህ በሉት ስም ጋሻዬና ከሌላዬ ሆኖልኛል ጌታ በዘመኔ ሳልሰጋ ኖራለሁ
በኃያሉ ክንድ ድገሙና ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመኔ ሻባራ ታብራዶ ካብላ ጠባዲያ ብሮዳ ማስያቦ ልቤ አርፎ በኃያሉ ክንድ ተደግፎ ክበር አንተ ብቻ አንተ ብቻ ውይ የለሃተ ንገስ 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 አንተ ብቻ የለሃ አሸብሽሙና ስም ጋሻዬና ከለላዬ ሆኖልኛል ጌታ በዘመን ተደገፉ በአምላካችሁ ላይ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ ድገሙና ስም ጋሻዬና ከለላዬ ሆኖልኛል ጌታ ሚታመን ሰው አለ በአምላኩ ሳልሰጋ ኖራለሁ ልቤ አርፎ በኃያሉ ክንድ እልልታ የሚያመጣ ሰው አለ ክበር አንተ ብቻ የለሃቻ ንገስ አንተ ብቻ የለሃቻ ክበር ተመቸኝ ጉያ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባው ለራስ እዘምራለሁ ለኢየሱሴ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባው ለራስ አመልካል ድገሙና ተመቸኝ ጉያ ተመቸኝ ቤት ተመቸኝ አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባው ለራሴ እልልታ ጭብጨባ ለኢየሱስ ከዚህ በላይ እልልታ ብዙለት ለኢየሱስ ጭብጨባ ሁለት ከዚህ በላይ ዝቅብላ በሽብሸባ ዘመር የማያሰኝ ብዙ ምክንያት አለኝ እንዳመሰግን የሚጎትጉተኝ ዘመር የማያሰኝ እልፍ ምክንያት አለኝ ሁሌ እልል እንድል የሚጎትጉተኝ ክበር ብቻ ተመስገን ብቻ አዎ ከፍ በል ብቻ ክበር ብቻ ሰይ ተመስገን ብቻ ከፍ በል ብቻ ክበር ብቻ ተመስገን ብቻ ከፍ በል ዝቅ በሉና ዝም የማያሰኝ ብዙ ምክንያት አለኝ ለአምላኩ ዝቅ የሚል ሰው አለ ወይ በዚህ ቤት የሚጎት ዝም የማያሰኝ ዝም የማያሰኝ እልፍ ምክንያት አለኝ እንዳመሰግን የሚጎትጉት ክበር ብቻ ተመስገን ብቻ እልልታ ብቻ ጭብጨባ ብቻ ከፍ በል ብቻ ተመስገን ብቻ ይበቃሃል ላንተ ይህ ያንስሞ ላንተ እልልታ ስሞ ይበቃሃል ላንተ ይህ ያንስሞ ላንተ አምላኬ ተባረክ ተወደስ ተቀደስ ይህም ላንተ ትንሽ ነው
ግን ያለኝን እሰጥህ አምላኬ አምላኬ ተባረክ ተወደስ ክበር 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 ይህም ላንተ ትንሽ ነው ግን ያለኝን እሰጥህ ላንተ ይሁን ላንተ ይሁን ላንተ ይሁን ድገሙና ላንተ ይሁን አምልኮ ላንተ ይሁን ምስጋና ለኢየሱስ ይሁን እልልታ ላንተ ይሁን ይገባሃልና ጌታዬ ይገባሃልና አዎ አዎ ይገባሃልና ክብር ክብር ይሁን ይሁን ይገባሃል ይገባሃል አሃ አሃ ይገባሃልና እጆቻችሁን አንሱና ማኅተሜን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ ደመሰስከው ጨለማዬ በርቷል ማነው ወደጋለ ሰው ሲመታለ አመሰግንሃለሁ አመሰግንህ ውይ አመሰግንህ ክበር 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 ማኅተሜን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን አንዴ ደመሰስከው ጨለማዬ በርቷል ወዳረሳለሁ እዚህ ቤት እንደኔ አመሰግንሃለሁ አመሰግን እሰይ እሰይ አመሰግን ሃሌሉያ ኢየሱስ ጌታ ነው። መጽሐፍ ቅዱስ ላይ አንድ ታሪክ ሲናገር እንደዚህ ይላል። ሳሙኤልን እግዚአብሔር ንጉሥ እንዲቀባ ላከውና እሴይ ቤት ገባ። ከዛ ሲያይ ደረቱ ሰፋ ያለ አለ፣ ጡንቻ ያለው አለ እና የዘነጠም አለ እና ልቡ ከዳን እስከ ቤርሳቤ ያፉ ቃል ጠብ የማይል ሳሙኤል ተሸወደ። እዛ ጋር ተሳሳተ እና ይሄን ሊቀባ ሲል አይደለም ይሄን ሊቀባ አይደለም። መጨረሻ ላይ እግዚአብሔር ና ቆይ ና አለውና ጥግ ስር ወስዶት ይመስለኛል አንተ ነህ እንደዚህ አይነት መልክ የምታየው እኔ ሰው እንደሚያይ አለህ እኔ ልብና ኩላሊትን እመረምራለሁ አንተ ፊዚካላቸውን አይተህ ነው ይሄ አሪፍ ነው ለንግስና ያልከው እኔ ያየሁት አለ አለው። ከዛ ሳሙኤል አየውና እግዚአብሔር አየው በጣም የተለያየ ነው። ሳሙኤል አየው የዘነጠ ቤት ውስጥ ኦፈር የተደረገ እነዚህ ይሻላሉ የተባሉት ነው። እግዚአብሔር አየው ደግሞ ምናልባት አንድ እግር ጫማ ብቻ ነው ያደረገው አንደኛው የለም ምክንያቱም ከአንበሳ ጋር ሲታገል ነበር ከድብ ጋር ሲታገል ነበር። በዛ ሁኔታ ሆኖ እንደ አንድ ጫማ ራሱ አይተርፍለትም። ከዛ ደግሞ ተውት ጫማውን በጣም ከባዱ ታሪክ ረሱት። እናትና አባቱ ረስተውታል። እናትና አባቱ ረስተውታል። ጫማው ይቅር እንዴት ወንድሞቹ ሲደረድሩ ልጅ እንዴት ይረሳል? ፕሮፌት ይረሳል ልጅ? ቀደም ፕሮፌትን ሁለት ልጆች ከኋላ ነበሩና ልጆች ናቸው ደስ ሲሉ አደጉ ማለት እቤት ሁለት አሉ አለኝ። አያችሁ እቤት ሁለት አሉ። ያ ማለት ሁሌ አይምሮ ውስጥ አሉ ልጆቹ ሁሌ ልብ ውስጥ አሉ። እንዴት ዳዊት ረሱት? ከዛስ ዳዊት እንደዚህ አለ ገብቶታል እንደተረሳ በክፉ አልወስድባቸውም እናትና አባቴ ተውኝ እግዚአብሔር ግን አረ ክሬዲቱን ለእግዚአብሔር ሰጠ። ከዛ ከባዱ ታሪክ እዚህ ጋር ይጀምራል። እና ዳዊት ይሄ ሁሉ ታሪክ አልፎ ሕፃን ሆኖ አደገ ምናምን ከዛ ነገሰ። አይቀርም እግዚአብሔር ያለው አይደል? ታማኝ አይደል እግዚአብሔር? ነገሰ። አውቄ እኔን እምላችሁ በደንብ ገብቶ እንድንዘምር ስለምፈልግ ነው። እና ዳዊት ነገሰ፣ ዘነጠ፣ እንደኔ የሆነች ነጭ ሱፍ አረገ ምናምን ጫማ ጥሩ አረገ ምናምን በቃ ውሰዱት አሁን ከረንትሊ ባለው ነገር። ከዛስ የሆነ ቀን በዚህ ዘመን ቸርች እንደምንለው ወርሺፕ እንደምንለው በዛ ጊዜ ደግሞ ታቦት መግባት ጀመረ ወደ ከተማ ተማርኮ ምናምን የነበረው ታቦት ሲመለስ አይገርማችሁም? ዳዊት ትዝ ያለው የዘነጠው ምናምን ልብስ አይደለም ያረጋው አክሊል ምናምን አይደለም
ትዝ ያለው እናትና አባቴ ረስተውኝ ነበር፣ አንተ አስበኸኛል። አንበሳና ድብ እርስ በርስ እንኳን መሸናነፍ ይከብዳቸዋል። እንስሳዎች እንኳን እኔ ላሸንፋቸው። እዛ ሞመንት ውስጥ ግን ከኔ ጋር ነበርክ። ጎልያድ ቆሞ ሲፎክር በአምላኬ ስም ጥላሃለሁ ስለው አላሳፈርከኝም። ይህ ሁሉ ሚሞሪ የመጣበት አይመስላችሁ? ከዛ ዳዊት እንደዚህ ያለ የእግዚአብሔር ታቦት እያለፈ ኖርማል መሆን አልችልም። የእግዚአብሔር ታቦት እያለፈ ዝም ብዬ ኩል መሆን አልችልም። የምችለው አንድ ነገር አለ። ኮቱን አወለቀ፣ ዝም አሉት። አይጫዋ ነው ዳዊት ብለው ዝም አሉት። ኩርሱሉን አወለቀ። ምን እየሆነ ነው የሰውዬ? እያበደ ነው አያስብል? የሆነለትን የሚያውቀው ሰው ግን ያውቀዋል። ከየት እንደመጣ የሚያውቅ ሰው ግን ያውቀዋል። ኢየሱስ ጌታ ነው። አጠገባቸው ያለው ሰው ውለታ አለብህ ሆይ በሉት። እምትቆጥረው አንድ ሁለት ብለህ የጌታ ውለታ አለብህ ሆይ? ለማምለክ ዝግጁ ነው ሆይ? ክብርህን ለመጣል ዝግጁ ነው ሆይ? እልል ትላለህ ሆይ በሉት። ታጨበጭባለህ ሆይ? እንደ ዳዊት ታሪክ አለ ሆይ?